አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ ኢትዮጵያ ስንገባ ሁሉም ነገር በጣም ደስ ይላል። ጫካው በቃ የተፈጥሮ ሀብቱ በጣም ደስ ይላል። ሀገራችን በጣም ነፋሻና ቀዝቃዛ ነው በዚህ ሰዓት። ያው እንግዲህ አረብ ሀገር የምትኖሩ በዚህ ሰዓት ላይ ሙቀት ነው። አላህ ይርዳቸው። እኔ እንኳን 2 አመት አሳልፌያለሁ በሀገሬ ሙቀትም ማለት ነው። አላህ ይርዳችሁ። አሁን እኔ አበባ ልቆርጥ እሾኋንም ፈራኋት። እንደምንም ብዬ ቆርጫታለሁኝ አበባዋን። ይሄን አካባቢ የሚያውቀው በኮሜንት ያሳውቅ የት እንደሆነ። በጣም ደስ የሚል ቦታ ነው፣ ግን ወደ ላይ ለመውጣት አልቻልኩም። ትንሽ መንገዱ ከበደኝ ማለት ነው። ያው በሌላ ጊዜ ኢንሻአላህ አሳያችኋለሁ አንዳንድ ነገሮችን። የዛ ሰው ይበለን። ሀገራችን ደስ ትላለች በዚህ ሰዓት፣ ቀዝቃዛ አየሩ በጣም ይመቻል። አላህ ሀገራችንን ሰላም ያርግልን። ሁሉም በስደት ያለ ለሀገሩ ያብቃው። ያው ስራ ጥሩ ነው። በስደት ሰርተን ወደ ሀገራችን ስንመለስ ነው ሁላችንም ለውጥና የሆነ ብዙ ነገር የተማርነው የተለወጥነው። ያው አረብ ሀገር ሰርተን ነው ማለት ነው። አረብ ሀገር ሰራን ብሎ መማረርም አያስፈልግም። አውቀን አምነንበት እስከሄድን ድረስ አብሽሩ፣ አይዟችሁ፣ ጠንክራችሁ አላማችሁን ለማሳካት የሄዳችሁበትን አላማ እወቁ፣ ገንዘባችሁን ያዙ። እኛ ሀገር ላይ ሲመለሱ ገንዘብ ያስፈልጋል። እህቶቼ ገንዘባቸውን በየቦታው አትርጩ ነው የምለው። የማይረባ ልብስ ሳልባጅ አታብዙ። የሆነ ቁም ነገር እዚህ ሀገራችሁ ላይ መታችሁ ጸዳ ብላችሁ ለመኖር ቤት ውስጥ ቤታችሁን ለማዘጋጀት የተሻለ ህይወት ለመኖር ገንዘብ ያስፈልጋል። ገንዘባችሁን ያዙ። እዚህ ስትገቡ ነው ይሄን ሁሉ የምታውቁት። እና እኔ ከአረብ ሀገር አምና ወደዚህ ስመለስ ብዙ ነገሮች ብዙ ወጪ አውጥቼ ነው የሄድኩት። ቤቴን ለማዘጋጀት፣ ለማሰማመር፣ እቃ ለማስገባት ብዙ ወጪ አውጥቻለሁ። ዘንድሮ ግን ተመልሼ ስመጣ አልሐምዱሊላህ ቤቴ ተዘጋጅቶ እንደ ልቤ ነው ቤቴ የገባሁም ማለት ነው። ስለዚህ አረብ ሀገር ላይ ስንኖር የራሳችን ህይወት ማስተካከል አለብን። ከዛ መተን እንደገና እዚህ የሆነ ያልተሟላ ነገር ካለ እኛውንን የምንበሳጨው የምንንገላታው። ግን የራሳችሁ የምትሉትን ነገር ካዘጋጃችሁ ደስ ብሏችሁ ትኖራላችሁ። የአረብ ሀገር መሄድ ምንም የሚያማርረን ነገር የለም። ብዙ ነገር ያየንበት የተማርንበት ገንዘብ ያገኘንበት ራሳችንን የቀየርንበት ስለሆነ አብሽሩ። ስትወጡ ደግሞ በቃ ዲካማችሁን እያያችሁ ማማረር በቃ ስደት ምናምን ማለት የለም። ያው ራሳችሁን ጠብቃችሁ ስሩ፣ ገንዘባችሁን ያዙ። አረብ ሀገር ያልሄደ ሰው ሀገራችን ላይ ተሰርቶ ያው ይሰራል፣ ግን ሰርቶ ያው ለዕለት ወጭ እንዲሆን እንጂ ብዙም እንደዚህ አረብ ሀገር እንደሚሰራው ለውጥ አያመጣም። እና ጠንክሩ እላለሁ ውድ ሀገሬ ልጅ። እኔ ደግሞ እንደምታዩኝ ጫካ ውስጥ ሂጄ ያው እየተዝናናሁ ነው፣ በአካባቢያችን ባለው ቦታ ማለት ነው። በጣም ደስ ይላል። ወደ ላይ ከፍ ብልና ጎራው ላይ ቢወጣ በጣም ያምር ነበር። እኔ በዚህ ሰዓት ረጅም መንገድ መሄድ ስለማልችል ያው እዚህ ድረስ ሂጃለሁኝ። ኢንሻአላህ ከቻልኩኝ እስከ ላይ ወጥቼ አሳያችኋለሁ። ላይ ጎራው ላይ ቢወጣ ደግሞ ወደታች ያለው ከተማው በጣም የሚያምር ሆኖ ይታይ ነበረ፣ ግን ከዚህ በላይ መውጣት ስላልቻልኩ ነው። ይሄ ራሱ ጫካው በጣም ደስ የሚል ቦታ ነው። ነፋሻ ነው፣ ደስ ይላል። ገለል ያለ ቦታ ነው። አረቦች እንዲህ አይነት ቦታ ፈልገው ለማግኘት ስንት ሀገር ለቀው ነው የሚሄዱት። እኛ ግን በየበራችን ላይ ጥሩ ቦታዎች አሉ። ያው ወተን አንደሰትባቸውም እንጂ በጣም የሚያስደስት ቦታ ነው። ይሄ አካባቢው ራሱ ደስ ሲል ያው ወደ ጎራ ወደ ጫካው ሄደት ብለሽ ቀርጭና አሳይ ይላላችሁ። ኢንሻአላህ በዚህ ሰዓት ወደ ጎራው መሄድ አልችልም እና ነው እኔ በጣም ረጅም ጉዞና ቀበት ስላለው ይከብደኛል። በሌላ ጊዜ ኢንሻአላህ ቀርጻለሁ ብዬ አስባለሁ። እና ወደ ሀገሬ ልጅ እንዴት ናችሁ? ከኢትዮጵያ ከጠፋሁ ብዙ ጊዜ ሆኖኛል። አሁን ያው እንደ አጋጣሚ መጣሁኝ እንጂ
ኢትዮፕ ደግሞ ከተውት ስሩ ስሩ አይልም። ለዛ ነው የጠፋሁት እና አብሽሩ። በስደትም በሀገርም ያላችሁ ተከታዮች ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። እና ቻናሌ በጣም እየለቀኩበት ስላልሆነ ላይክ የለውም። እንዲንቀሳቀስ ላይክ አድርጉት። ኢንሻአላህ ጥሩ ጥሩ ነገሮችን አዳዲስ ነገሮችን እለቃለሁኝ። እዚህም ሳውዲም ቢሆን ማለት ነው። እኔ ለጊዜው ያው ኢትዮጵያ ነኝ። ኢንሻአላህ ወደ ሳውዲም መመለሴ ስለማይቀር የዛ ሰው ይበለን። በዱዓ እንተዋወስላለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ።